በውቢቷ ፒያሳ ከአድዋ ሙዚየም ፊት ለፊት እጅግ ዘመናዊ የንግድ ማዕከል ከቴምር ሪል ስቴት እስካሁን ድረስ በብዙ ምክንያት የንግድ ሱቅ ላመለጣችሁ ደንበኞች የመጨረሻውና ሶስተኛው ሳይትን ይዘንላችሁ መጥተናል። ግራውንድ ፍሎር ላይ ሰሚ ቤዝመንት በ3.3 ሚሊዮን፣ ሶስተኛ ፎቅ ላይ በ1.7 ሚሊዮን እንዲሁም አራተኛና አምስተኛ ፎቅ ላይ በ1.4 ሚሊዮን ቅድመ ክፍያ ብቻ የሱቅ ባለቤት ይሆኑ። ከዚህ በተጨማሪ አዲስ ባወጣ ነው ሜክሲኮ አፍሪካ ህብረት ጋር የሚገኘው ሳይታችን የንግድ ሱቆችን ከ3.9 ሚሊዮን ብር ጀምሮ ከወለድ ነፃ ምቹ አከፋፈል ጋር ይዘንልዎት ቀርበናል። ለቢሮና ለሳይት ቀጠሮ በ0933 23 31 13 ይደውሉ። ቴምር ፕሮፐርቲስ፣ ከቤተሰብ በላይ። የገዛ ልጁንና ፍቅረኛውን በግፍ የገደለው ኢትዮጵያዊ ዲያስፖራ። The search is on this morning to find a man police say killed his own daughter and mother. I looked out, I saw the parking lot stuff blocked off, and then I came down and they was telling me it was a mother and a daughter. I mean, it's crazy. I used to see the lady all the time, drive the white Cadillac, heard the little girl be together, They were quiet, they never bothered nobody. To take it out on your own child, that's rough, if that's the case. I'm not sure the case in this one, but if it is, that's pretty rough. እንደ አውሮፓውያን አቆጣጠር ኤፕሪል 2010 በአሜሪካን ሀገር አሌክሳንድሪያ ቨርጂኒያ ውስጥ አንድ ትውልደ ኢትዮጵያዊ በገዛ ቤተሰቡ ላይ የፈጸመው ዘግናኝ ወንጀል የዲያስፖራውን ማህበረሰብ ክፉኛ አስደንግጧል። የ34 ዓመቱ ስምዖን ባህታ አሰፋ የቀድሞ የፍቅር ጓደኛውን የ27 ዓመቷን ሰብለ ተሰማንና የ3 ዓመት ልጃቸውን በግፍ ከገደለ በኋላ ከአካባቢው ለመሰወር ጉዞ ይጀምራል። ከፍትህ ለማምለጥ በማሰብም ወደ ሌላ ከተማ ይሸሻል። ወንጀለኛው ከህግ እንደሚያመልጥ አስቦ የነበረ ቢሆንም የአሌክሳንድሪያ ፖሊስ፣ የዩኤስ ማርሻልስ እና የኒውዮርክ ፖሊስ ዲፓርትመንት ባደረጉት የተቀናጀ የክትትል ስራ በጸጥታ ኃይሎች መረብ ውስጥ ይወድቃል። ለመሆኑ የሁለቱ ጥንዶች የፍቅር ግንኙነት እንዴት እንዲህ ባለ አሰቃቂ ሁኔታ ተጠናቀቀ? አባት የራሱን የ3 ዓመት ህፃን ልጅ እስከ መግደል ያደረሰው ጭካኔስ ከየት የመጣ ነበር? የዛሬው ዘጋቢ ፊልም ከቨርጂኒያ አፓርታማ መኖሪያ እስከ ኒውዮርክ ቻይናታውን ጎዳናዎች እዚያም ወደ ፍርድ ቤት የተጓዘውን እውነተኛ የፍትህ ፍለጋ ጉዞ ይዞላችሁ ቀርቧል። ቪዲዮውን ላይክ፣ ቻናሉንም ሰብስክራይብ በማድረግ አብራችሁን ቆዩ። It's a very traumatic scene for the officers to be the first ones arriving and to walk in and find that. Everybody has trouble, but that's terrible. I mean, you got to take it out on a little baby like that. ለብዙ ኢትዮጵያውያን ዲያስፖራዎች የአሜሪካ ምድር የነጻነት የሰላምና የአዲስ ተስፋ መነሻ ሆና ነው የምትታየው። ከትውልድ ሀገራቸው ፖለቲካ ቀውስ፣ ድህነትና ጦርነት ሸሽተው ወደ አሜሪካ የሚያቀኑት ሚግራንቶች ልጆቻቸውን በሰላም ለማሳደግና የተሻለ ህይወት ለመመስረት ያልማሉ። ብዙዎች ወደዚያ የሚጓዙት አዲስ ጅማሬን ፍለጋ ነው። በቨርጂኒያ ስቴት ውስጥ በምትገኘው ታሪካዊቷ የአሌክሳንድሪያ ከተማ ውስጥም ይህንን ህልም ሰንቀው የሚኖሩ በርካታ ኢትዮጵያውያን ይገኛሉ። ከተማዋ በኢሚግራንቶች የተሞላችና የተለመደ የዕለት ተዕለት የኑሮ ትግል ጎልቶ የሚታይባት ነች። በዚህ ከተማ ውስጥ ብሬንት ፕሌስ የተሰኘ እጅግ ትልቅና በርካታ ሰዎች የሚኖሩበት አፓርታማ ይገኛል። ታዲያ አንዲት እናት በዚህ ህንፃ ውስጥ ኑሮን እየገፋች ልጇን ከቁም ነገር ለማድረስ ሌት ተቀን ትደክም ነበር። አድራሻዋም 375 ሳውዝ ሬኖልድ ስትሪት ሲሆን መኖሪያዋ ደግሞ 14ኛ ወለል ላይ ነው። ይህቺ የ27 ዓመት ወጣት ኢትዮጵያዊት ሰብለ ተሰማ ትባላለች። ሰብለ የራሷን ህልም ወደ ጎን ትታ ህይወቷን ሙሉ በሙሉ የሰጠችው ገና የ3 ዓመት ዕድሜ ላላት ትንሿ ልጇ ኤደን ነበር። እናትና ልጅ በአፓርታማው 14ኛ ወለል ላይ ባለው ቤታቸው ውስጥ ከውጭው ዓለም ግርግር ርቀው የራሳቸውን ሰላማዊ ዓለም ለመፍጠር እየሞከሩ ነው። ሰብለ ለልጇ ኤደን ያላት ፍቅር ወደር አልነበረውም። ነገር ግን በዚያ ሰላማዊ ህይወት ላይ አንድ ጨለማ አንዣቧል። የዚህ ሁሉ ምክንያት ደግሞ የህፃኑ አባትና የሰብለ የቀድሞ የፍቅር ጓደኛ የነበረው 34 ዓመቱ ስምዖን ባህታ አሰፋ ነው። ስለ ስምዖን ትክክለኛ ማንነት ለመረዳት ዓመታትን ወደ ኋላ ተመልሰን የልጅነት አስተዳደጉን መቃኘት ይኖርብናል። የስምዖን ታሪክ የሚጀምረው ከአሜሪካ በሺህ ኪሎ ሜትሮች ርቃ በምትገኘውና በወቅቱ በጦርነት ትታመስ በነበረው ኢትዮጵያ ውስጥ ነው። የዚህ ሰው የልጅነት ህይወት እንደ ማንኛውም ህፃን በጨዋታና በቡረቃ የተሞላ አልነበረም። ስምዖን ገና በ14 ዓመት የልጅነት ዕድሜው አእምሮና አካሉ ገና ሳይጠነክር ከቤተሰቦቹ ጉያ ተነጥቆ ያለ ፍላጎቱ በአገሪቱ በነበረው አውዳሚ እርስ በርስ ጦርነት ውስጥ እንዲሳተፍ ተገደደ። ጦርነት ለጎልማሳም የሚከብድ የስነ ልቦና ጠባሳ ይተዋል።
ለ14 ዓመት ታዳጊ ደግሞ ዓለምን የሚያይበትን መስኮት ሙሉ በሙሉ ሊያጨልም የሚችል መጥፎ አጋጣሚ መሆኑ የሚያጠራጥር አይደለም። ስምዖን በዚያ የጦርነት አውድማ ውስጥ ያየው የሰማውና ያሳለፈው ጊዜ በውስጡ ለማንም የማይታይ ጥልቅ ቁስል ጥሎበት አልፏል። ከዓመታት አስፈሪ ጦርነትና የፖለቲካ ቀውስ በኋላ ስምዖን ኢትዮጵያን ለቆ ለመውጣት ቻለ። ወደ አሜሪካ የመጣውም እንደ ፖለቲካ ስደተኛ ሆኖ ነበር። ነገር ግን አካሉ አሜሪካ ቢደርስም አእምሮ ግን ከድሮ ህመሙ ገና አልተላቀቀም። ጦርነቱን ከኋላው ትቶት የመጣ ቢመስለውም ያሳለፈው የስነ ልቦና ስብራት ግን ከእርሱ ጋር አብሮ ባህር ተሻግሮ ተከትሎት ነበር። በኋላ ላይ ከተለያዩ የሳይካትሪ ባለሙያዎች በተሰጠው የሕክምና ማረጋገጫ መሰረት ስምዖን ለዓመታት በጽኑ የአእምሮ ህመም ሲሰቃይ የኖረ ሰው መሆኑ ታወቀ። በተለይም በስሜት መለዋወጥ፣ ድንገተኛና ከቁጥጥር ውጭ በሆነ የመደንፋት ስሜት እንዲሁም በሌሎች አእምሮ ህመሞች በየቀኑ ይታወቅ ነበር። እንግዲህ ስምዖን በዚህ ሁሉ የተዘበራረቀ ስነልቦናዊ ማዕበል ውስጥ እያለ ነበር ከሰብለ ጋር በአሜሪካ ምድር የተገናኙት። ሁለቱም ከትውልድ ሀገራቸው ርቀው የሚኖሩ ኢትዮጵያውያን ስደተኞች በመሆናቸው የጋራ ቋንቋቸው፣ ባህላቸውና የስደት ህይወት ተመሳሳይ ተሞክሯቸው እርስ በርስ እንዲቀራረቡ አደረጋቸው። ያ ቅርበታቸውም ወደ ፍቅር ግንኙነት አመራ። ምንም እንኳን በህጋዊ መንገድ ጋብቻ ባይፈጽሙም በአንድ ጣራ ስር የጋራ ህይወት መምራት ጀመሩ። ብዙም ሳይቆይ የፍቅራቸው ፍሬ የሆነችው ትንሿ ኤደን ተወለደች። ነገር ግን ይህ የተሟላ ቤተሰብ የመሆን ህልማቸው እንደ ጧት ጤዛ የረገፈው ገና ሳይቆይ በጥቂት ጊዜያት ውስጥ ነበር። በስምዖን ውስጥ ለዓመታት ተቀብሮ የኖረው ህመም፣ በኃይል የመቆጣጠር አባዜውና ያልተፈቱ የስነ ልቦና ችግሮች ብዙም ሳይቆዩ በግልጽ መታየት ጀመሩ። በቤታቸው ውስጥ የነበረው ሰላም ቀስ በቀስ ደብዛው እየጠፋ ሄደ። ግጭቶች ተደጋገሙ። አለመስማማቶች ከቃላት አልፈው ወደ አካላዊና ስነ ልቦናዊ ጥቃት ማደግ ጀመሩ። ስምዖን በሰብለ ላይ በተደጋጋሚ ኃይል ጥቃት ያደርስባት ስለነበር በተስፋ የጀመረው ህይወታቸው በፍርሃትና በጭንቀት የተሞላ ቅዠት ወደ መሆን ተቀየረ። ሁኔታው ምን ያህል ከባድ እንደነበር የሚያሳየው እንደ አውሮፓውያን አቆጣጠር በ2008 የተፈጠረው ክስተት ነው። በዚያን ጊዜ ስምዖን ከሰብለ ጋር በፈጠረው ከፍተኛ ጠብ ራሱን መቆጣጠር አቅቶት የቤቱን ዕቃዎች በሙሉ ሰባብሮ ነበር። ይህ ድርጊቱ ራሱንም ሆነ ቤተሰቡን አደጋ ላይ የሚጥል መሆኑ ሲታወቅ በራሱ ፈቃድ ወደ አእምሮ ሕክምና ማዕከል ገብቶ መፍትሄ ማግኘት ወሰነ። ሆኖም የሆስፒታል ቆይታ ጊዜያዊ ማስታገሻ እንጂ በውስጡ ስር ሰዶ የነበረውን እጅግ አስፈሪ ህመም ሊፈውሰው አልቻለም። በእርሱ እይታ ሰብለና ኤደን ራሳቸውን የቻሉ ነፃ ሰዎች ሳይሆኑ ልክ እሱ እንደፈለገው እንደሚዘውረውና ማንም ሊነካበት እንደማይገባው የራሱ የግል ንብረት አድርጎ ነበር የሚያያቸው። ግንኙነታቸው ፈጽሞ ሊጠገን የማይችልበት ደረጃ ላይ ሲደርስ ሰብለ ከባድ ቢሆንም አስፈላጊ ውሳኔ ላይ መድረስ እንዳለባት ቆረጠች። ራሷንና የአብራኳን ክፋይ ከዚህ አስፈሪ ሰው ለመጠበቅ ስትል በፍርድ ቤት የእገዳ ትዕዛዝ ወይም ኖ ኮንታክት ኦርደር አስወጥታ ስምዖን አጠገቧ ድረሽ እንዳይል አደረገች። ግንኙነታቸው መቋረጡና ህጋዊ እርምጃ መወሰዱ ስምዖንን ክፉኛ አስቆጣው። ምንም እንኳን ህጋዊ እገዳ ቢኖርም በልጃቸው ምክንያት ሙሉ በሙሉ መለየት አልቻሉም። ኤደንን የሚጎበኝበትን ጊዜ ለማስተባበር ሲሉ አልፎ አልፎ መገናኘትና መነጋገር ግድ ይላቸው ነበር። በእንቅርት ላይ ጆሮ ደግፍ እንዲሉ በዚህ መሃል ሌላ ተጨማሪ እንቅፋት በስምዖን ላይ ተደቀነ። ስምዖን ከዚህ ቀደም በቤት ውስጥ የፈጸማቸው ዶሜስቲክ ቫዮለንሶችና ትናንሽ የሚመስሉ ወንጀሎች የአሜሪካውን የህፃናት ጥበቃ አገልግሎት ትኩረት ስበው ነበር። ተቋሙም የህፃኗን ደህንነት ለማስጠበቅ ሲል ስምዖን ከልጁ ከኤደን ጋር የሚያደርገውን የጉብኝት ጊዜ በከፍተኛ ሁኔታ አሳጠረበት። ይህ ውሳኔ በስምዖን አእምሮ ውስጥ የነበረውን ህመም በማባባስ በውስጡ የጥላቻ እሳት እንዲቀጣጠል አደረገ። የህፃናት ጥበቃ አገልግሎቱንና የፍርድ ቤት ስርዓቱን ጠላት በማለት ይፈርጃቸው ጀመረ። ፍላጎቱ አንድና አንድ ነው። እርሱም የኤደንን ሙሉ የአሳዳጊነት መብት ማግኘትና ሰብለንም ጠቅሎ በገዛ መዳፉ ስር እንደ ቀድሞ ማድረግ ነበር። ይህ የሱ ፍላጎት የማይሳካ ከሆነ ግን እኔ ከሞትኩ ሰርዶ አይብቀል በሚል የራስ ወዳድነት እሳቤ ማንም ሰው እነሱን እንዲያገኛቸው አይፈልግም ነበር። ይህ የቁጥጥር ስሜት ራስ ወዳድነትና እብደት የተሞላበት ቅናት አሰቃቂው ድርጊት ከመፈጸሙ አንድ ቀን ቀደም ብሎ ቅዳሜ ምሽት ላይ መልኩን ቀየረ። ስምዖን የሰብለን ሞባይል ስልክ የጥሪ መዝገብ መበርበር ይጀምራል። የዛኔ የአንድ ሌላ ወንድን ስልክ ቁጥር ተመለከተና ወዲያውኑ አይኑ ደም ለበሰ። የግሉ ንብረት አድርጎ የሚያስባት ሰብለ ከሱ ውጭ ሌላ ወንድ ልታወራ ትችላለች፣ ከሌላ ሰው ጋር አዲስ ህይወት ልትመሰረት ነው የሚል ሐሳብ በቅናት መንፈስ አእምሮን አሳወረው።
በዚያች አንድ ሌሊት ብቻ ስምዖን ለሰብለ 102 ጊዜ በተከታታይ ደወለላት። በኩለ ሌሊት ሰላምና ረፍት በሚፈለግበት ሰዓት ያንን የስልክ ድምፅ ሳይቋረጥ መስማት እጅግ ከባድ የሆነ የስነ ልቦና ጫናና ፍርሃት የሚለቅ ነው። ሰብለ በዚያች ሌሊት ያሳለፈችው ጭንቀት በቃላት ሊገለጽ የሚችል አልነበረም። በነጋታው እሁድ ኤፕሪል 11 2010 ጧት ሰማዩ ጥርት ያለ ከተማውም የረፍት ቀን በመሆኑ ጸጥታ ሰፍኖበታል። ስምዖን ልጁን ኤደንን ለመጎብኘት በሕግ በተፈቀደለት የሰዓት ሰሌዳ መሰረት ወደ አፓርታማው ግቢ መጣ። ሰዓቱ ከጧቱ 4 ሰዓት ገደማ ነበር። በሁለቱ መካከል ካለው የከረረ የደህንነት ስጋት የተነሳ ስምዖን ወደ 14ኛው ፎቅ መውጣትም ሆነ ወደ ቤቱ በር መቅረብ በሕግ ተከልክሏል። ማድረግ የሚችለው ከህንፃው ውጭ ሆኖ አንድ የቅርብ ጎረቤት ሕፃኗን ይዞለት እስኪወርድ ድረስ መጠበቅ ብቻ ነው። ነገር ግን በዚያች ጧት ነገሮች በሌላ አቅጣጫ ተጓዙ። በውስጡ የተከማቸው ቁጣና ቅናት የተቀመጠውን ስምምነት እንዲጥስ ገፋፋው። ጎረቤት ሕፃኗን እስኪያመጣለት ከመጠበቅ ይልቅ እግሮቹ ወደ አፓርታማው ውስጥ በቀጥታ መሩ። ወደ አሳንሰሩ ገብቶ ቁልፉን ሲጫን እያንዳንዱ ወደ ላይ የሚወጣበት ወለል ወደ ሞት የሚያደርሰው እርምጃ ነበር። ከዚያም 14ኛው ወለል ላይ ወርዶ ወደ ሰብለ መኖሪያ ቤት ተጠጋ። በዚያች ቅጽበት ውስጥ የተፈጠረው ነገር እጅን ባፍ የሚያስጭን ዘግናኝ ክስተት ነበር። ስምዖን ወደ ቤቱ ዘልቆ በገባ በሰከንዶች ውስጥ ሰብለንና የገዛ ደሙ የሆነችውን የ3 ዓመት ልጁን ሕይወት በአሰቃቂ ሁኔታ አጠፋ። ግድያውን የፈጸመው በስለት ሲሆን በእናትና ልጅ አንገት ላይ ጉዳት አድርሶባቸዋል። የኔ ካልሆናችሁ ለማንም አትሆኑም የሚለው የራስ ወዳድነት ውሳኔ አንዲት ወጣት እናት ህልም እንዲቋረጥና ገና ሮጣ ያልጠገበች ሕፃንም በማይመለስ መንገድ ይችን ምድር እንድትሰናበት አደረገ። ከድርጊቱ በኋላ ስምዖን ያሳየው ባህሪ ደግሞ የአእምሮ መታወክ ሳይሆን እጅግ በጥንቃቄ የተሰላ የወንጀለኛ ተግባር ነበር። ምንም አይነት የጸጸትም ሆነ የመደናገጥ ስሜት ሳይታይበት ወንጀሉን የፈጸመበትን ስለት ይዞ በመውጣት ከህንፃው ውጭ በሚገኙ ቁጥቋጦዎች ውስጥ ወረወረው። ከዚያም ሳያቅማማ ወዲያውኑ ለእህቱ ስልክ ደውሎ ያደረገውን ዘግናኝ ነገር ተናዘዘ። ቀጥሎም በደም የተጨማለቀውን ልብሱን ቀይሮ ሌላ ንጹህ ልብስ ለበሰ። ከደቂቃዎች በፊት የገዛ ልጁንና የቀድሞ ፍቅረኛውን የገደለው ሰው አሁን ከፖሊስ እይታ ለመሰወር ጉዞውን መጀመር ነበረበት። እንደ አውሮፓውያን አቆጣጠር ኤፕሪል 11 2010 ከጧቱ 4 ተኩል አካባቢ በአሌክሳንድሪያ ፖሊስ ጣቢያ የሬዲዮ መገናኛ ላይ አንድ አስቸኳይ የጥሪ መልእክት አስተጋባ። ጥሪው የመጣው በሳውዝ ሬኖልድስ ስትሬት ከሚገኘው ብሬንት ፕሌስ አፓርታማ ህንፃ ነበር። በህንፃው ኮሪደር ላይ ያልተለመደ የረብሻና የጩኸት ድምፅ መስማታቸው ያስደነገጣቸው ጎረቤቶች የቤት ውስጥ ብጥብጥ መኖሩን ጠርጥረው ለፖሊስ እያሳወቁ ነበር። ፖሊሶችም የጥሪውን አሳሳቢነት ተረድተው በፍጥነት ወደ ስፍራው ማቅናት ጀመሩ። ነገር ግን ወደ 14ኛው ወለል አፓርታማ ሲደርሱ የጠበቃቸው ነገር የተለመደ የቤተሰብ ጠብ ሳይሆን እጅግ አሰቃቂና ልብ ሰባሪ ወንጀል ውጤት ነበር። በአፓርታማው ውስጥ የ27 ዓመቷ ሰብለ ተሰማና የ3 ዓመቷ ሕፃን ልጇ ኤደን ሕይወታቸው አልፎ ተገኙ። አስክሬን ምርመራ ውጤቱ ይፋ እንዳደረገው የሁለቱም ሞት ምክንያት በላይኛው የሰውነት ክፍላቸው ላይ በተደጋጋሚ ጭካኔ በተሞላበት ሁኔታ በመወጋታቸው ነው። መረጃዎች እንደሚያሳዩት የሰብለና የኤደን ሞት በአሌክሳንድሪያ ከተማ በ2010 ከተመዘገቡ የግድያ ወንጀሎች የመጀመሪያዎቹ ናቸው። የአሌክሳንድሪያ ፖሊስ ምክትል ኃላፊ የሆኑት ብሌን ኮርል በወቅቱ በሰጡት መግለጫ በ14ኛው ወለል ላይ በሚገኘው አፓርታማ ውስጥ 2 ሰዎች ሕይወታቸው አልፎ አግኝተናል፣ ጉዳዩንም እያጣራን እንገኛለን በማለት የሁኔታውን አሳሳቢነት አብራሩ። የፖሊስ ቃል አቀባይ የሆኑት ጆርጂ ዶናልድሰንም ይህ ክስተት ለመጀመሪያ ጊዜ በቦታው ለደረሱት ፖሊሶች እጅግ አስደንጋጭ እንደነበር ገልጸው ባለሙያዎቹ በየዕለት ተዕለት ስራቸው ሊያዩት የማይፈልጉት እጅግ አሳዛኝና የስነ ልቦና ጠባሳ የሚተው ክስተት ነው በማለት በቁጭት መስክረዋል። ግድያው በተፈጸመበት ሰዓት ዋና ተጠርጣሪው የ34 ዓመቱ ስምዖን ባህታ አሰፋ ከአካባቢው ተሰውሮ ነበር። ፖሊስ ወዲያውኑ ስምዖንን በግድያው ዋና ተጠርጣሪ አድርጎ በመፈረጅ ማፈላለግ ጀመረ። ስምዖን ለማምለጥ የተጠቀመው የቨርጂኒያ ታርጋ ቁጥሩ XKS 1522 የሆነ 1999 ሞዴል ሲልቨር አኩራ መኪናውን እንደነበር ፖሊስ ለሕዝብ በይፋ አሳወቀ። ተፈላጊው ግለሰብ ቁመቱ ሜትር ከ75 የሚጠጋ 73 ኪሎ ግራም አካባቢ የሚመዝን ቡናማ አይኖች ያሉትና ራሰ በራ የሆነ ኢትዮጵያዊ ስደተኛ እንደነበር ተገለጸ። ፖሊሶች ምርመራቸውን ሲጀምሩ ስምዖን በአካባቢውና በዋሽንግተን ዲሲ ከሚገኘው ሰፊው የኢትዮጵያውያን ዲያስፖራ ማህበረሰብ ውስጥ ተደብቆ ሊሆን ይችላል ወይም ደግሞ ቤት አልባ ሰዎች በሚጠለሉበት ስፍራ ውስጥ አርፎ ሊሆን ይችላል የሚል ጽኑ ግምት ነበራቸው።
ይሁን እንጂ የስምዖን ማንነትና የኋላ ታሪክ ሲታወቅ ፖሊሶችን ይበልጥ እንዲሰጉ አደረጋቸው። ስምዖን ከዚህ ቀደም በፈጸማቸው የአሳልት፣ የጦር መሳሪያ ሕግ ጥሰት፣ በሕዝብ ጉዳዮችና በማስፈራራት ወንጀሎች ስሙ በፖሊስ መዝገብ ላይ የሰፈረ በርካታ የወንጀል ታሪክ ያለው ሰው ሆኖ ተገኘ። በዚህ ምክንያት ፖሊስ ግለሰቡ የታጠቀና አደገኛ መሆኑን በማወጅ ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግ አሳወቀ። ዜናው በተለያዩ ሚዲያዎች ላይ መሰራጨት ሲጀምር እናትና ልጅን በግፍ የገደለ ወንጀለኛ በቁጥጥር ስር አለመዋሉ የህዝብን ቁጣ ቀሰቀሰ። ጉዳዩ ከአሌክሳንድሪያ ፖሊስ አቅም በላይ የሆነ ሲመጣ የዩኤስ ማርሻልስ ቡድን አደኑን በይፋ ተቀላቀለ። ከባልቲሞር እስከ ኖርፎክ ያሉ 30 የተለያዩ የፌዴራልና የስቴት ኤጀንሲዎችን ያቀፈውና በዩኤስ ማርሻልስ ስር የሚተዳደረው ካፒታል ኤሪያ ሪጂናል ፊውጂቲቭ ታስክ የተባለው ልዩ አፋላጊ ቡድንም ስምዖንን ከገባበት ለማምጣት ወደ ስራ ገባ። በወቅቱ የዚህ ግብረ ኃይል አዛዥ የነበሩት ሮ ፈርናንዴስ ወንጀለኛውን በተመለከተ እጅግ ጠንካራና ቁጣ የተቀላቀለበት መልእክት አስተላልፈው ነበር። እኛ እያደንን ያለነው ሰውን አይደለም አውሬን እንጂ ያሉት አዛዡ በዚያች የ3 ዓመት ሕፃን ላይ ያንን አሰቃቂ ድርጊት ከፈጸመ በኋላ ጓደኞቹ ወይም ቤተሰቦቹ እሱን እየደበቁት ከሆነ ሊያፍሩ ይገባል በማለት ህብረተሰቡ ጥቆማ በመስጠት ከፖሊስ ጋር እንዲተባበር ጠየቁ። ፍለጋውን ይበልጥ ለማጠናከርና የስምዖንን መውጫ ቀዳዳ ለመዝጋት ፖሊስ በአሜሪካ ታዋቂ ወደ ሆነው የወንጀለኞች ማሳደጃ የቴሌቪዥን ፕሮግራም አሜሪካስ ሞስት ዋንትድ ፊቱን አዞረ። እንደ አውሮፓውያን አቆጣጠር ኤፕሪል 17 2010 በተላለፈው የፕሮግራሙ ስርጭት ላይ በማስታወቂያ ረፍት መካከል ለ8 ሰከንድ ብቻ የስምዖን ምስልና መረጃ ለህዝብ ቀረበ። ይቺ አጭር የቴሌቪዥን መስኮት ማስታወቂያ ግን የፍለጋውን አቅጣጫ ሙሉ በሙሉ የቀየረች ትልቅ ድል ይዛ ብቅ አለች። ከ2 ሳምንት በላይ የፈጀውና ሌት ተቀን የተደረገው አድካሚ ፍለጋ በመጨረሻም ያልተጠበቀ ውጤት አመጣ። ወሳኙ ጥቆማ የመጣው መርማሪዎች መጀመሪያ እንደገመቱት ከዋሽንግተን ዲሲ አካባቢ ሳይሆን ከዛ ርቆ በሚገኘው ከኒውዮርክ ከተማ ነበር። የቴሌቪዥን ፕሮግራሙን የተመለከተ አንድ ግለሰብ ስምዖን በኒውዮርክ እንደሚገኝና ያረፈበትንም ቦታ ለህግ አስከባሪዎች አሳወቀ። እንደ አውሮፓውያን አቆጣጠር ኤፕሪል 29 2010 ምሽት ላይ ይህንን ወሳኝ ጥቆማ ተከትሎ የኒውዮርክ ፖሊስ ዲፓርትመንት፣ የዩኤስ ማርሻልስ እና የአሌክሳንድሪያ ፖሊሶች የተቀናጀና ጥንቃቄ የተሞላበት ዘመቻ ጀመሩ። የህግ አካላቶቹ ስምዖን ተደብቆበታል ተብሎ የተጠረጠረውን ቦታ በቅርበት በመከታተል አድብተው ለመያዝ ይጠባበቁ ነበር። በመጨረሻም በኒውዮርክ ከተማ ቻይናታውን በሚባለው አካባቢ ምንም አይነት የኃይል እርምጃ ሳያስፈልግ ስምዖንን በቁጥጥር ስር አዋሉት። የፖሊስ ቃል አቀባዩ ጆዲ ዶናልድሰን ስምዖን በቁጥጥር ስር መዋሉን ተከትሎ በሰጡት ማብራሪያ እሱን በቁጥጥር ስር መዋላችን ሁሉንም ሰው አስደስቷል፣ ምክንያቱም ይህ እጅግ ዘግናኝ ወንጀል ነበር፣ ለ2 ሳምንታት አመልጦ ከርሟል ያሉ ሲሆን ይህንን ግለሰብ ለመያዝ ከማርሻልስ እና ከኒውዮርክ ፖሊስ ጋር በመተባበር ለተሰራው ስራም ከፍተኛ ምስጋና አቅርበዋል። ስምዖን በቁጥጥር ስር ሲውል የተገኘበት ሁኔታና በምርመራ ወቅት የተናገረው ቃል እውነተኛ ማንነቱን ቁልጭ አድርጎ የሚያሳይ ነበር። ፖሊሶቹ በቁጥጥር ስር በዋሉት ሰዓት ባነገበው የጀርባ ቦርሳ ውስጥ የሰብለንና የገድላትን የልጁን ፎቶግራፎች ይዞ ተገኝቷል። የህይወታቸውን ብርሃን በገዛ እጁ ቀጥፎ ምስላቸውን ግን በቦርሳው ይዞ መዞሩ እስከ መጨረሻው ድረስ የኔ ንብረት ናቸው የሚለውን የስነ ልቦና ህመሙን የሚያሳይ ነበር። ይባስ ብሎ ስምዖን በኒውዮርክ ለነበረው መርማሪ ፖሊስ ቃሉን ሲሰጥ ምንም አይነት የጸጸትም ሆነ የሐዘን ስሜት ፊቱ ላይ አልተነበበም። ይልቁንም ትልቁ አሸናፊ እሱ እንደሆነ በኩራትና በትዕቢት ተናገረ። እዚህ ጨካኝ አስተሳሰቡ የሰጠው ምክንያት ደግሞ ከምንም በላይ ያስደነግጥ ነበር። ፍርድ ቤት ከዚህ በኋላ ልጅን ሊቀማኝ አይችልም አለ። የፍትህ አካላት፣ ቤተሰብና መላው ማህበረሰብ በእንባ ሲታጠቡ፣ ገዳዩ ግን የገዛ ልጁን ገሎ የፍትህ ስርዓቱን አሸነፍኩ እያለ በኩራት ይናገር ነበር። በስተመጨረሻም የስምዖን ሽሽት አብቅቶ ከኒውዮርክ የፍርድ ቤት ሂደት በኋላ ወደ ቨርጂኒያ መጥተውት ለፈጸመው ዘግናኝ ወንጀል ፍትህን ፊት ለፊት ሊጋፈጥ ሰዓቱ ይቆጥር ጀመር። እንደ አውሮፓውያን አቆጣጠር ማርች 2011 በአሌክሳንድሪያ ከፍተኛ ፍርድ ቤት ውስጥ እጅግ አስጨናቂና ከባድ ስሜት ያጠላበት የፍርድ ሂደት ተጀመረ። 14 አባላት ያሉት የጁሪ ቡድን በተሰየመበት በዚህ ችሎት የ35 ዓመቱ ስምዖን ባህታ አሰፋ በፈጸመው ዘግናኝ ወንጀል ሊዳኝ የፍርድ ሚዛን ፊቱ ቆመ። በውቢቷ ፒያሳ ከአድዋ ሙዚየም ፊት ለፊት እጅግ ዘመናዊ የንግድ ማዕከል ከቴምር ሪል ስቴት እስካሁን ድረስ በብዙ ምክንያት የንግድ ሱቅ ላመለጣችሁ ደንበኞች የመጨረሻውና ሶስተኛው ሳይትን ይዘንላችሁ መጥተናል። ግራውንድ ፍሎር ላይ ሰሚ ቤዝመንት
በ3.3 ሚሊዮን፣ ሶስተኛ ፎቅ ላይ በ1.7 ሚሊዮን እንዲሁም አራተኛና አምስተኛ ፎቅ ላይ በ1.4 ሚሊዮን ቅድመ ክፍያ ብቻ የሱቅ ባለቤት ይሆኑ። ከዚህ በተጨማሪ አዲስ ባወጣ ነው ሜክሲኮ አፍሪካ ህብረት ጋር የሚገኘው ሳይታችን የንግድ ሱቆችን ከ3.9 ሚሊዮን ብር ጀምሮ ከወለድ ነፃ ምቹ አከፋፈል ጋር ይዘንልዎት ቀርበናል። ለቢሮና ለሳይት ቀጠሮ በ0933 23 31 13 ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ። የቀረበበት ክስ 2 የአንደኛ ደረጃ የግድያ ወንጀል ሲሆን የተገደሉትም የቀድሞ የፍቅር ጓደኛው ሰብለ ተሰማና የ3 ዓመት ልጁ መሆናቸው በፍርድ ቤቱ ፊት ተገለጸ። የፍትህ አዳራሹ በሟች ቤተሰቦች አንጀት የሚበላ ሐዘን፣ በታዳሚው ህዝብ ቁጣና ፍትህን በመጠማት ስሜት ተሞልቶ ነበር። ለተከሳሹ ስምዖን የተመደቡት የመንግስት ጠበቃ ፖል ፔፐር በችሎቱ ላይ ማንም ያልገመተውንና የህግ ባለሙያዎችን ያስደነገጠ ፈታኝ የህግ ስልት ይዘው ብቅ አሉ። ጠበቃው ደንበኛው ያንን ሰይጣናዊ ጥቃት መፈጸሙን ወይንም እናትና ልጅን መግደሉን በፍጹም አላስተባበሉም። ንጹህ ነው ብለውም አልተከራከሩም። ይልቁንም ፍርድ ቤቱን ለማሳመን የሞከሩት ስምዖን ድርጊቱን የፈጸመው በአእምሮ ህመም ምክንያት በመሆኑ ጥፋተኛ አይደለም በሚል የመከራከሪያ ሐሳብ ነበር። ይህንን ለማስረዳትም ጠበቃው የተከሳሹን የድሮ ታሪክ ገልጸው የተመሰቃቀለውን የህይወት ጉዞውን አንድ በአንድ መዘርዘር ጀመሩ። ፖል ፔፐር ደንበኛውን በልጅነት ዕድሜው እጅግ የተጎዳና ውስጡ የተሰበረ ምስኪን ሰው እንደሆነ አድርገው አስረዱ። ገና በ14 ዓመቱ ኢትዮጵያ ውስጥ እያለ ካለ ፍላጎቱ ወደ እርስ በርስ ጦርነት እንደተማገደ ከዚያም እንደ ፖለቲካ ስደተኛ ወደ አሜሪካ ለመሰደድ እንደበቃ ተረኩ። ከዚህም በተጨማሪ ጠበቃው ስምዖን በአሜሪካ ከሰብለ ጋር ህይወት ከጀመረ በኋላም ቢሆን ለዓመታት በተለያዩ የአእምሮ ህመሞች ሲሰቃይ እንደነበር በመግለጽ የህክምና ታሪኩን አቀረቡ። በእነዚህም የህክምና ምርመራ ውጤቶች መሰረት ስምዖን ስሜትን በመቆጣጠር ችግር ወይም ኢምፐልስ ዲስኦርደር፣ በስሜት መለዋወጥና በሌሎችም የሳይካትሪክ ህመሞች ይጠቃ እንደነበር አስረዱ። እንደ አውሮፓውያን አቆጣጠር በ2008 ከሰብለ ጋር በፈጠረው ጸብ የቤቱን ዕቃዎች ሰባብሮ በራሱ ፈቃድ ወደ አእምሮ ህክምና ሆስፒታል ገብቶ እንደነበርም አስታወሱ። በዚህ ሁሉ መስቀልቅሉ በወጣ ህይወት ውስጥ ስምዖን ህይወቱ እየፈራረሰ እንደሆነ ክፉኛ ይፈራ እንደነበር ጠበቃው ሞግተዋል። ግድያው በተፈጸመበት ዕለት አእምሮ ውስጥ እንደ ፊኛ የፈነዳ ነገር ስለነበር ምን እያደረገ እንደነበር አያውቅም በማለት ተከራከሩለት። ጠበቃው ይህን አስረግጦ ለማስረዳት ለማየት የሚሰቀጥጡትን የወንጀል ስፍራ ፎቶግራፎችን በመጠቀም ድርጊቱ የአእምሮ መታወክ ውጤት እንደሆነ ገለጹ። ነገር ግን የኮሜኖልዝ አቃቢያን ህግ የሆኑት ራንዶልፍ ሴንገልና ምክትል አቃቢ ህግ ክሪስታ ቡሺ ይህንን የመከራከሪያ ሐሳብ ሙሉ በሙሉ ውድቅ አደረጉት። አቃቢ ህግ ሴንገል የጠበቃውን የአእምሮ ህመም መከራከሪያ ሐሳብ ለመቃወም የእልቂት የተፈጸመው በቅናት መንፈስ እንጂ በአእምሮ ህመም ሳቢያ ለመሆኑን አጥብቀው ሞገቱ። ምክትል አቃቢ ህግ ክሪስታ ቡሺም 14ቱ የጁሪ አባላት ማስረዳት ጀመረች። ይህ ሁሉ ስለ አእምሮ መታወክ የሚወራው ነገር ከዋናውና ከጠለቀው ችግር ያርቀናል። ስምዖን እጅግ በሚያስፈራ ሁኔታ ራስ ወዳድ ነው ስትል የገዳዩን ጭንብል ለመክፈፍ ሞከረች። አቃቢ ህግ ሴንገል ጠበቃው የአእምሮ ህመም ማሳያ ናቸው ብለው ያቀረቧቸውን እነዚያን ዘግናኝ ፎቶግራፎች በመጠቀም የተከላካይ ጠበቃውን ሐሳብ አፈረሱት። ፎቶግራፎቹ የሚያሳዩት የአእምሮ መታወክን ሳይሆን ስር የሰደደ ቅናትን፣ ሌላውን የመቆጣጠር አባዜን፣ ከፍተኛ ጥንቃቄንና ግልጽ የነበረውን የጥቃት ዓላማ ነው በማለት አቃቢ ህጉ ሞገቱ። አክለውም ስምዖን ያንን ስለት እናትና ልጁ ላይ ያሳረፈው በጤናማ አእምሮ በጥንቃቄ በተሰላ ስልትና ግልጽ በሆነ ዓላማ እንደነበር አስረዱ። ወንጀሉም በድንገት የተከሰተ ሳይሆን አስቀድሞ የታቀደና ሁለቱን ምስኪኖች በአንድ ጀንበር ለመቅጠፍ ያሰበ ሰይጣናዊ ሴራ እንደነበር አብራሩ። አቃቢ ህጉ ሴንገል ስምዖን ያደረገውን ነገር ጠንቅቆ ያውቅ እንደነበር ለዳኞቹ ሲያስረዱ አእምሮን የሳተ እብድ ሰው ሊያደርጋቸው የማይችላቸውን ተከታታይ ብልጠት ድርጊቶችን አንድ በአንድ ጠቀሷቸው። ስምዖን ድርጊቱን ከፈጸመ በኋላ በፍጥነት አካባቢውን ለቆ መውጣቱ፣ ወዲያውኑ ለእህቱ ደውሎ መናዘዙ፣ የለበሰውን ልብስ መቀየሩና ከፖሊስ ለማምለጥ ወደ ኒውዮርክ መኮብለሉ አእምሮን የታመመ ሰው የሚያደርገው ሳይሆን ራሱን ለማዳን የሚሮጥ ብልጥ ወንጀለኛ የሚፈጽመው ድርጊት መሆኑን እንደ ማስረጃነት አቀረቡ። አቃቤ ህጉ በዚህ አላበቁም። ስምዖን ሰብለንና ልጁን የሚወዳቸው እንደ ሰው ልጅ ሳይሆን ልክ እንደ ቁስ እንደሚቆጥራቸው ተናገሩ። ከዚህ ቀደም ሰብለን በመደብደብና ራሴን አጠፋለሁ እያለ በማስፈራራት የሚፈልገውን አይነት የበላይነት ማግኘት እንደሚችል በተረዳ ጊዜ ይህንን የመጨረሻ የጭካኔ እርምጃ ለመውሰድ እንደወሰነ ገለጹ። ግድያው እኔ ሰብለንና ኤደንን ካላገኘው በዚህ ምድር ላይ ማንም ሰው ሊያገኛቸው አይገባም በሚል የራስ ወዳድነት እሳቤ ላይ የተመሰረተ እንደነበር
አቃቤ ሕጉ አስረድተዋል። ፖሊስ ስምዖንን በኒውዮርክ ከተማ ሲይዘው ትልቁ አሸናፊ እሱ እንደሆነ በኩራት መናገሩንም ጠቀሱ። አቃቤ ሕግ ሴንገል ይህንን መረጃ ለዳኞች ካቀረቡ በኋላ የክሱን ሂደት ሲያጠቃልሉ ስምዖንን ፊት ለፊት እየተመለከቱ ሁሌም የራስን ፍላጎት ነው የምታስቀድመው አይደል ሚስተር ባህታ በማለት ጠየቁት። አቃቤ ሕጉ ለዚህ ወንጀል የሞት ቅጣት ሊጠይቁ ይችሉ የነበረ ቢሆንም ገዳዩ ከዚህ ቀደም የነበረው የወንጀል ታሪክ ለዚህ ቅጣት በቂ ይሆናል ብለው ስላልገመቱ ሳይጠይቁ ቀርተዋል። የፍርድ ቤቱ የክርክር ሂደት 4 ቀናትን የፈጀ ትንቅንቅ ነበር። ነገር ግን 14 አባላት ያሉት የጁሪ ስብስብ እውነታው ፍንትው ብሎ ስለታያቸው ውሳኔ ላይ ለመድረስ ብዙ ጊዜ አልፈጀባቸውም። ጁሪዎቹ ስምዖንን የአእምሮ ህመምተኛ ነው የሚለውን መከራከሪያ ሙሉ በሙሉ ውድቅ በማድረግ ስምዖን የደም ባለዕዳና ጥፋተኛ መሆኑን ለመወሰን የፈጀባቸው ጊዜ 2 ሰዓት ብቻ ነበር። ስምዖን በ2 የአንደኛ ደረጃ አሰቃቂ ግድያ ወንጀል ጥፋተኛ ነው ተብሎ ተፈረደበት። ከዚህም በተጨማሪ በኃይል የሌላ ሰው ቤት ሰብሮ በመግባት ወንጀል ጭምር ጥፋተኝነቱ በሕግ ጸደቀ። እንደ አውሮፓውያን አቆጣጠር ሜይ 26 2011 ሐሙስ ዕለት ዳኛ ሊሳ ኬምላር የመጨረሻውን የቅጣት ውሳኔ ለማስተላለፍ በችሎት ተሰየሙ። በዚህች የመጨረሻ የፍርድ ቀን ስምዖን ምንም አይነት የጸጸት ስሜት የማይነበብበት ደረቅ መሆኑን በድጋሚ አሳየ። ይህ ሳይበቃው በቁጣ ገንፍሎ ፍርድ ቤቱን ማወክ ጀመረ። ዳኛ ኬምለር የጁሪዎቹን የቅጣት ውሳኔ ሲያነቡ ስምዖን ዳኛዋን ገሃነም ግቡ ማድረግ የፈለኩትን አድርጌያለሁ በማለት ሰደባቸው። ይህንን ተከትሎ የሕግ አስከባሪዎች ከችሎቱ እየጎተቱ ሲያስወጡት ይሳደብና ይዘባርቅ ነበር። የገደላት የ3 ዓመት ልጁን አሁንም በሕይወት እንዳለች አድርጎ በመቀባጀር ልጄን አልሰጣችሁም፣ ጉዳዩ ይህን ያክል ቀላል ነው፣ ልጄን አልሰጣችሁም በማለት ይጮህ ነበር። በመጨረሻም ዳኛ ኬምለር ይህ ሰው ዳግመኛ ህብረተሰቡን እንዳይቀላቀል 2 ተደራራቢ ዕድሜ ልክ ጽኑ እስራት በየኑበት። በሕጉ መሰረት ይህ የዕድሜ ልክ እስራት ምንም አይነት ምህረት ወይንም ከስር የመፈቻ ዕድል እንዳይኖረው የሚያደርግ ጽኑ ፍርድ ነው። በተጨማሪም የሰው ቤት በር በኃይል ሰብሮ በመግባት ወንጀል ተጨማሪ የ20 ዓመታት ጽኑ እስራት ተጫነበት። በቨርጂኒያ የሕግ ስርዓት መሰረት ዳኛ ሊሳ ኬምለር የተወሰነውን የቅጣት መጠን የመቀነስ ሕጋዊ ስልጣን ቢኖራቸውም ቅጣቱን ከፍ የማድረግ ስልጣን ግን አልነበራቸውም። አጠቃላይ ቅጣቱ 2 የዕድሜ ልክ እስራትና የ20 ዓመት ተጨማሪ እስራት ሆኖ ተደመደመ። በቅናት መንፈስ ተመርቶ የአንዲት ምስኪን እናትና የገዛ ልጁ እንደሚያፈሰሰው የ35 ዓመቱ ስምዖን ባህታ ቀሪ ዘመኑን በሙሉ ከታጠረ ግቢ ውስጥና ይቅርታ በሌለው የብረት ዘንጎች ጀርባ እንዲበሰብስ ተወሰነበት። የሰብለና የትንሿ ኤደን ነፍስም በመጨረሻ ፍትህን አገኙ። ይህ አንገት የሚያስደፋ አሳዛኝ ታሪክ በሳይንሳዊ ጥናቶች መነጽር ሲታይ ምን እንደሚመስል ለመረዳት አሜሪካን ጆርናል ኦፍ ፐብሊክ ሄልዝ እንደ አውሮፓውያን አቆጣጠር ጁላይ 2003 ላይ ያወጣውን ሰፊ ጥናት መመልከት ግድ ይላል። ጥናቱም ጃክሊን ካምቤል እና ሌሎች ተመራማሪዎች ሪስክ ፋክተርስ ፎር ፌሚሳይድ ኢን አቢዩዝ ሪሌሽንሺፕስ በሚል ያዘጋጁት ምርምር ነበር። ይህ ሳይንሳዊ ጥናት ለምን አንዳንድ ቤት ውስጥ ጥቃቶች ወደ አስከፊ ግድያ እንደሚያመሩ በዝርዝር መርምሯል። ጥናቱ በ11 ከተሞች የተካሄደ ሲሆን በቅርብ አጋሮቻቸው የተገደሉ 220 ሴቶችንና ተመሳሳይ አይነት ጥቃት ደርሶባቸው በሕይወት የተረፉ 343 ሴቶችን በመዳሰስ የተሰራ ነው። የዚህ ጥናት ዋነኛ ዓላማ ለሞት የማይዳረግ የቤት ውስጥ ጥቃትን ለሞት ከሚዳረግ የቤት ውስጥ ጥቃት እንዴት መለየት እንደሚቻል ማስተማር ነበር። ምርምሩ እንዳረጋገጠው በቅርብ አጋር የሚፈጸም የሴቶች ግድያ በዘፈቀደ የሚከሰት አይደለም። ይልቁንም አደጋውን ከፍ የሚያደርጉና አስቀድመው ምን እየመጣ እንደሆነ ሊያሳውቁ የሚችሉ የማስጠንቀቂያ ምልክቶች አሉት። ጥናቱ ካመለከታቸው ዋና ዋና ግኝቶች አንዱ መለያየትን ይመለከታል። ምርምሩ እንዳረጋገጠው አብረው ከኖሩ በኋላ ከጥቃት አድራሽ አጋራቸው ተለይተው የራሳቸውን ሕይወት መምራት የጀመሩ ሴቶች የመገደል ዕድላቸው ከፍተኛ ነው። በተለይም ጥቃት አድራሹ ግለሰብ ሌላኛውን ወገን በኃይል የመቆጣጠርና የመግዛት ከፍተኛ ባዜ ያለበት ሰው ከሆነ አደጋው የከፋ ይሆናል። የዚህ ጥናት ከስምዖን ባህታ አሰፋ ታሪክ ጋር ያለው ጠንካራ ትስስርም ይህ ነው። ጥናቱ እንደሚያሳየው የጥንዶች መለያየትና አጥቂው የቁጥጥር አባዜ በአንድ ላይ ሲጣመሩ የግድያ አደጋውን ወደ 9 እጥፍ ያሳድገዋል። ጥናቱ ሌላው ዋነኛ የአደጋ ምልክት ብሎ የሚያስቀምጠው ደግሞ ቅናትን ነው። ያ የመጨረሻ የጭካኔ ግድያ በቅናት ምክንያት እንደሚቀሰቀስ ያብራራ ሲሆን ተጠቂዋ ሴት ወደ ሌላ አዲስ ግንኙነት ልታመራ ነው የሚል ስጋት አጥቂው ውስጥ ሲፈጠር የግድያ አደጋው ወደ 5 እጥፍ ያድጋል። ሌላኛው ቀይ ምልክት ደግሞ የጦር መሳሪያና ዛቻዎች ናቸው። ከዚህ ቀደም የተሰነዘሩ እገልሻለሁ የሚሉ የሞት ዛቻዎችና በመሳሪያ ማስፈራራቶች ከግድያው አደጋ ጋር በጥብቅ የተቆራኘ መሆናቸውን ጥናቱ አረጋግጧል። በተለይም ደግሞ አጥቂዎች በቀላሉ የጦር መሳሪያ ወይንም ሽጉጥ የሚያገኙ ከሆነ
የአደጋው መንስኤ እጅግ የጎላ ይሆናል። ምንም እንኳን የስምዖን አሰቃቂ ወንጀል ሽጉጡን ያላካተተና በስለት የተፈጸመ ቢሆንም አጠቃላይ ግን አጥቂው ጦር መሳሪያ የመያዝ ዝንባሌ ካለው ፍቅር ግንኙነቱ በግድያ የመጠናቀቅ ዕድሉ እየሰፋ ነው። ጥናቱ ሌሎች በርካታ ሊታለፍ የማይገባቸውን የማስጠንቀቂያ ደወሎችም በዝርዝር አስቀምጧል። ከነዚህ መካከል ተጎጂዋ የምትሄድበትን ቦታ በድብቅ መከታተል፣ ከፈቃድ ውጪ የሚፈጸሙ የኃይል ድርጊቶች፣ በእርግዝና ወቅት የሚደርስ ጥቃት፣ አንገት ማነቅ አይነት ትግሎች፣ እየጨመረ የሚሄድ የዱላ ብዛት እንዲሁም በልጆች ላይ የሚሰነዘር ዛቻ፣ አጥቂው ራሴን አጠፋለሁ ባይነትና ተጎጂዋ ሴት ራሷ በሕይወቴ ላይ አደጋ አለ ብላ መስጋቷን ዋና ዋናዎቹ ናቸው። የዚህ ጥናት ዋነኛ ማጠቃለያ አንድን የተለመደ የተሳሳተ ግንዛቤ የሚሰብር ነው። ይኸውም ከአንድ አስጨናቂና መርዛማ የፍቅር ግንኙነት ውስጥ በሰላም መውጣት ማለት አደጋው ሙሉ በሙሉ አብቅቷል ማለት እንዳልሆነ ያመላክታል። በአንዳንድ መጥፎ ሁኔታዎች ጥቃት አድራሹ ግለሰብ መለያየቱን እንደ ቁጥጥር ማጣት አድርጎ ስለሚወስደው ያቅጽበት ራሱ አደጋው በከፍተኛ ሁኔታ የሚቀሰቀስበት ጊዜ ይሆናል። ሌላውን ሰው የመግዛትና የመቆጣጠር ከፍተኛ አባዜ ያለባቸው አጋሮች ግንኙነቱ ሲያበቃ ልክ እንደ ተቆጣ አውሬ በጣም አደገኛ ይሆናሉ። የስምዖን ታሪክ መለያየትና ቅናት በባህሪው እጅግ ተቆጣጣሪ በሆነ አጥቂ ላይ ሲታከሉ ተራ የቤት ውስጥ ጥቃትን እንዴት ወደ ግድያ ሊቀይሩት እንደሚችሉ የሚያሳይ ሲሆን ይህ ጥናት ካስቀመጣቸው መመዘኛዎች ጋር አንድ በአንድ የሚገጠም ነው። በዚህ አሰቃቂ ታሪክ ውስጥ በጉልህ የታዩ ባህሪዎች ያ መርዛማ ቅናት፣ በልጅ ምክንያት የሚደረግ ተደጋጋሚ ግንኙነትና በመጨረሻም ግንኙነቱ ካበቃ በኋላ የተፈጠረው አሰቃቂ እልቂት የዚህ ሳይንሳዊ ጥናታዊ ማሳያዎች ናቸው። የዛሬው ታሪክ በቤተሰብ ውስጥ ኃይል የታከለበት አቢዩዝና ራስ ወዳድነት ምን ያህል አጥፊ እንደሆነ የሚያሳይ ነው። የስምዖን ባህታ በቁጥጥር ስር መዋልና የዕድሜ ልክ ጽኑ እስራት ማግኘቱ ለሕግ ስርዓቱ ትልቅ ድል ነበር። ነገር ግን የሰብለ ተሰማን የነገ ብሩህ ተስፋና እዚያችን ምንም የማታውቀውን ሕፃን ልጅ ሕይወት ዳግም ሊመልስ አይችልም።